ሰላም ጤና ይስጥልኝ ውድ አዲስ ጎጆ ቤተሰቦች እንዴት አላችሁልኝ? እኔ እግዚአብሔር የተመሰገነ ይሁን። ፈጣሪ ለዚህ ሰዓት ለዚህ ደቂቃ በሰላም አደርሶናል። እግዚአብሔር የተመሰገነ ይሁን። ሁሉ ነገር ሰላም ነው። ነገሮች አልፈው ጊዜያቶች አልፈው ዛሬ እኔ እናንተ ፊት እንድቀርብ ለፈቀደ እግዚአብሔር ክብር ምስጋና ይግባው። ዛሬ እንግዲህ በአዲስ ጎጆ ተመልሻለሁኝ። ምናልባት ግር ሊላችሁ ይችላል። ብዙዎቻችሁ ብታውቁኝ ሳሚ ፀጉራሙ እንግዲህ ጎፈሬ ፀጉሬን የምታውቁት ፀጉሬን ተቆርጬ ተላጭቼ እንግዲህ ረጅም ጊዜ በቤተክርስቲያን በገዳማት ውስጥ ነው ያሳለፍኩትኝ። ያም የሆነው ደግሞ የራሱ የሆነ ረጅም እጅግ በጣም ውስብስብና አድካሚ የሆነ ህይወት ውስጥ ነበርኩኝ። ያ ሁሉ አልፎ እንግዲህ ዛሬ ወደ እናንተ ለመቅረብ ችያለሁ። ዛሬ የምነግራችሁ የማጠብቁት ለብዙዎቻችሁ ትምህርት ይሆናል ብዬ የማስብበት በተለይ ደግሞ በመንፈሳዊ ዓለም ላይ መበርታት እንዳለብን የሚያሳይ ነገር በእኔ ህይወት ላይ የገጠመኝን ለእናንተ ላካፍላችሁ መጥቻለሁ። እንግዲህ አዲስ ጎጆ ከሳሚ ጋር አጠር ላለ ጊዜ ቢሆንም በጣም ብዙ አዳዲስ የሆኑ ነገሮችን ለማቅረብ ሞክረናል። በዛ ሁሉ ሂደት ውስጥ ግን ብዙ ፈተናዎች ገጥመውናል። እነዛን ፈተናዎች ለማለፍ ብዙ ጥረናል፣ ብዙ ሞክረናል። ነገር ግን እኛ እንዳሰብነው ሳይሆን ቀርቶ ብዙ ነገሮች ተበላሽተዋል። ከዚህ በፊት እንግዲህ ወዳጄ ዘላለምን ታውቁታላችሁ። ከእሱም ጋር ረጅም ጊዜ መስራት ችለን ነበረ። ነገር ግን አብረን እንዳንሰራም የተፈጠሩ በጣም ብዙ ሻርና ደቦች ነበሩ። ስለሱ በደንብ አባራላችኋለሁ። የጠፋሁበት አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ የጠፋሁበት ምክንያት ፍቅረኛዬ፣ የበፊት ፍቅረኛዬ ታውቁታላችሁ። ከዚህ በፊት ቪዲዮ ሰርተን ነበረ። ትንሽ አለመግባባቶች ተፈጥረው ነበረና ከዛ በኋላ እኔ ወደ ገዳም ከገባሁ በኋላ እሷም በአጋጣሚ አተናታል፣ አርፋለች፣ ሞታለች። ይህንንም እንግዲህ ጊዜው አልፎ በቤተሰቦቿ ፍቃድ ነው ለእናንተ ለመናገር የወሰንኩት። የግድ አስተማሪ ስለሆነ ማለት ነው። የሰው ልጅ ምንም እንኳን ቢለፋ ቢጠር የሰራው ነገር ተከትሎ ትሄዳልና እንግዲህ እኔ ላይ የተደረገው መንፈስ ሲወጣ እሷ ጋር ሄዶ ነው እንግዲህ ወዲያው መኪና ውስጥ ገብታ ራሷን እንድታጠፋ ያደረጋት ማለት ነውና እስቲ በደንብ አንድ በአንድ አድርጌ እነግራችኋለሁኝ። እናንተም እንግዲህ ይህንን አዲሱን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ እፈልጋለሁ። አሁን ላይ አዲስ አበባ ውስጥ አይደለም ያለሁት። ከአዲስ አበባ ወደ አለ ቦታ ነው ያለሁት። ከከተማ ትንሽ ብዙም አልራኩም፣ ግን ከከተማ ውጭ ነው ያለሁትና ትንሽ ጊዜ ስለፈለግኩኝ የጥሞና ጊዜም ስላስፈለገኝ ከዛም ባለፈ ደግሞ ያሳለፍናቸው በጣም አድካሚ የሆኑ ጊዜያቶች አሉና እኔም ራሴን እንዳድስ ትንሽ ጊዜ ስላስፈለገኝ ሙሉ በሙሉ ስራ አልጀመርኩም። ነገር ግን ይህንን አዲስ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩ እንፈልጋለሁ። ከምን ጊዜውም በላይ በጣም ብዙ የምናወራቸው የምነጋገራቸው አዳዲስ ጉዳዮች አሉና አብራችሁን እንድትሆኑ ጋብዛለሁኝ። በጣም ጥሩ። እንግዲህ ብዙዎቻችሁ ማወቅ ትፈልጉት ለምን ጠፋ የት ጠፋ የሚለው ነገር ነው። ከዚህ በፊት ቪዲዮ ስንሰራ ካስታወሳችሁ አንድ ጉዳይ ጀምረን ነበረ። በተለይ ከፍቅረኛዬ ጋር በተገናኘ በበፊት ፍቅረኛዬ ከእሷ ጋር የተገናኘ ጉዳይ ነበረና የዛን ጊዜ እኔን ወደ እሷ ለመውሰድ በጣም ብዙ ነገር ስታደርግ ነበረ። እኔ ላይም ያሰራችሁ ነገር ነበረና በዛን ሰዓት እሱን ስንሰማ ትንሽ ተደናግጠን ነበረ። አለመግባባቶች ነበሩ። ራሴን አጠፋለሁ በማለት እንግዲህ ብዙ ችግር ውስጥ ገብታ ነበር ካስታወሳችሁ። ያው ካለፈ በኋላ ግን እኔ ከዛ በኋላ ጤኔ ልክ አልነበረም። ብዙ ነገሮች እየሳትኩ መጣሁኝና ወደ ጸበል ነበር የገባሁት። ጸበል ብዙ ጊዜ አሳለፍኩኝ። ከዛ በኋላ እንግዲህ እኔ ላይ የተላከ መንፈስ ነበረ። ይህ መንፈስ እንግዲህ የተላከው ከድሮ ከበፊት ፍቅረኛዬ ነበረ። እንግዲህ እሱን ለመውጣት ከእሱ ጋር ብዙ ትግል ነበረ። ብዙ የጾም እና የትጋት ጊዜ ነበር ያሳለፍነው። እኔም እንግዲህ የተደረገብኝ ፀጉሬ ላይ ነበር የተደረገው። እንግዲህ ፀጉሬ ላይ በተደረገ መተት ምክንያት ነው እንግዲህ ረጅም ጊዜ ችግር ውስጥ ስገባ የነበረው። ከዚህ በፊት እሷ ፀጉሬ እንደምትወደው ትነግረኝ ነበረ። ፀጉሬ እንዳልቆረጠው በተደጋጋሚ ቃል ታስገባኝ ነበረ። እኔ ደግሞ ስለወደደችው ብቻ ስለሚመስለኝ ሌላ ነገር አንድም ነገር አስቤ አላውቅም ነበር። ነገር ግን እኛ ካሰብነው በላይ ሆኖ የማይሆኑ ነገሮች ተፈጠሩብኝ ማለት ነው።
እንግዲህ እኔ ጸጉሬን ተቆርጬ ተላጭቼ ጸበል ከገባው በኋላ እኔ ላይ የነበረው መንፈስ እንግዲህ ወጥቶ ተመልሶ ወዳደረገው ሰው ነው እንግዲህ የሚሄደው። ብዙዎቻችሁ ምናልባት በዚህ ህይወት ውስጥ ያሳለፋችሁ ሰዎች ልትኖሩ ትችላላችሁ። እስቲ በኮመንት ላይ ጻፉልኝ። የተላከ መንፈስ ካለ ያ መንፈስ ሲወጣ ወደ ላከው ሰው ጋር ነው የሚሄደው እና ወዲያው ከኔ እንደወጣ ጠዋት ላይ መንፈሱ ከኔ እንደወጣ ለፍለሽ እንደወጣልኝ ከሰዓት ላይ እሷ መኪና ውስጥ ተንደርድራ እንደገባች ነው የተነገረው እና ያው እሷ እንዳደረገችም እንግዲህ እኔ ጸበል ላይ ሆኜ አውርቻለሁ። እንግዲህ የማውቀው ነገር አልነበረም እና ይህ በጣም ከባድ ነገር ነው። ለቤተሰቦቿም ለእኔም ከባድ ነበረ። ነገር ግን ጉዳዩን በቅርበት የሚያውቁ ሰዎች ሁሉ እኔ ተጠያቂ ነኝ ብዬ ስላሰብኩኝ ትንሽ ተጨናንቄ ነበር። ነገር ግን እንግዲህ እግዚአብሔር የወደደው ነገር አድርጓል። በተቻለ መጠን እንግዲህ ከቤተሰቦቿም ጋር ተነጋግረን አውርተን እነሱም የነበረው ነገር እጅግ በጣም በጣም አመሰግናቸው ተረድተውኝ ሁሉ ነገር እንግዲህ አልፎ ሀዘን ላይም ነበርን። እንግዲህ አመት ሊሆነ ነው ከእናንተ ጋርም ከተለያየን በጣም ብዙ ነገሮች አልፈው ነው እንግዲህ እዚህ ጋር የመጣሁት። ባጭሩ ብዙ ሳላብራራው ይሄ ነው የጠፋሁበት ምክንያት ማለት ነው። ሌላ የብዙዎቻችሁ ጥያቄ እንግዲህ ከዘላለም ጋር የተፈጠረውን ነገር ነው። ከዘላለም ጋር የተፈጠረውን ነገር እንግዲህ በጣም ብዙ ዲቴል ነገሮች አሉት። ነገር ግን መሀል ላይ የድሮ ፍቅረኛ ባደረገችው ሴራ ምክንያት ከዛ በላይ ደግሞ የላከችው የመንፈስ ኃይልም እኔና እሱም ብቻ ሳንሆን ሙሉ ክሩ አብሮ እንዲሰራ እንደማትፈልግ እንግዲህ በተግባር አሳይታናለች። ይህም ምክንያቱ እሷ ነች። ከእሱም ጋር በስልክ አውርተናል። ከዚህ በኋላም እንግዲህ ብዙ አብረን የምንሰራቸው ስራዎች ይኖራሉ ብዬ አስባለሁ። ሙሉ በሙሉ ወደ ስራ ውስጥ ስንገባ አብረን በጣም ብዙ መፍትሄዎችን፣ ስራዎችን እንፈጥራለን ብዬ አስባለሁ። በሱም ጋር በደንብ ጋር ያለውን ነገር በስልክ ተደዋውለን አውርተናል። እኔም ጸበል በነበርኩበት ሰዓት ላይ የደወለ ሲከታተለኝ ነበር። እንግዲህ በዚህ አጋጣሚ ዘላለም ክሯችን እንዲሁም ወንድማችን በጣም የክሯችን ሰው ነው። አንተም እንግዲህ ባለበት እግዚአብሔር ይስጥህ ስላደረግከው ነገር አብሮነትህን ስላሳየን በደንብ እናመሰግናለን። በቀጣይ ደግሞ አብረን የምንሰራቸው በጣም ብዙ ስራዎች ይኖራሉ ብዬ ተስፋ አደርጋለሁኝ። ከዛም ባለፈ በዚህ በአዲሱ የዩቲዩብ ቻናል አዲስ ጎጆ ዩቲዩብ ቻናል ላይ ሁላችሁም እየገባችሁ ሰብስክራይብ ልታደርጉ ፈልጋለሁኝ። ከዚህ በኋላ የምናቀርባቸውን አዳዲስ ፕሮግራሞች ወደ እናንተ ለማድረስ ከመቼውም በላይ ጠንክረን እንሰራለን ብዬ አስባለሁኝ። ሁላችሁም ሰብስክራይብ፣ ሼር በማድረግ አብራችሁ እንድትቆዩ ፈልጋለሁ። እንግዲህ በመጨረሻ ውድ ቤተሰቦቼ ሁላችሁንም ከልብ አመሰግናለሁ። የት ጠፋህ ብላችሁ በኮመንት ላይ ጻፋችሁልኝ። ቴሌግራም ላይ፣ ፌስቡክ ላይ በግል ስልኬም እየደወላችሁ የነበራችሁ ሁላችሁ ቤተሰቦቼ እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። በዚህ ሰዓት ላይ እንግዲህ እናንተን አለማመስገን ንፉግነት ነው ብዬ አስባለሁኝ። ብዙዎቻችሁ ተጨንቃችሁ የት ጠፋህ ምን ተፈጥሮ ነው ብላችሁኛል። ያለው ነገር በአጭሩ ልንገራችሁ ብዬ ነው እንግዲህ እቺ አጭር ቪዲዮ የሰራሁት። ይህንን ቪዲዮ የሰራሁበት ሁለት ምክንያት አለኝ። አንደኛው ይህንን አዲስ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትሆኑ ለእናንተ መልእክት ለማስተላለፍ እንዲሁም ደግሞ ያሳለፍናቸውን ረጅም ጊዜያቶች በአጭሩ ምን ተፈጥሮ እንደነበረ ለእናንተ ለማስረዳት ነው። ብዙዎቻችሁ ሳሚን እንግዲህ በጸጉሩ ነው የምታውቁት፣ በጸጉሬ ነው የምታውቁኝ። እንግዲህ ከዚህ በኋላ ጸጉሬም እንግዲህ በእግዚአብሔር ፍቃድ ሁሉ ነገር ተቆርጧል፣ አልፏል። የያዘን ነገር ሁሉ እንግዲህ ለቆናል ብለን እግዚአብሔርን አመስግነን ነው እንግዲህ ከገዳም ከቤተክርስቲያን የሚወጣ ነው። ከዚህ በኋላ በአዳዲስ ስራዎች እንመጣለን። አዲስ ጎጆ በጣም ብዙ ሰዎች መልእክትም ሀሳብም ብዙ አዳዲስ ኬዞችም ተልከውልናል። ሁሉም ነገር ወደ እናንተ ለማድረስ በአዲስ ጉልበት በአዲስ አቅም ወደ እናንተ እየመጣ ነው። በተቻለ መጠን ቪዲዮቻችሁን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ ጋብዛለሁኝ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ሰላም ሁኑ።